በወንድሜ ተደፍሬ የወለድኳት ልጅ ምን ላድርጋት? እኔ የወሎ ክፍለ ሀገር ልጅ ነኝ። እናም ተማሪ ነበርኩ። 15 ዓመት ልጅ እያለሁ በገዛ ወንድሜ ተደፈርኩ። አባቴ በህይወት የለም። እናም ለማንም ብትናገሪ እናትሽን እገላታለሁ እያለ ያስፈራራኛል። እኔም አማራጭ የለኝም፣ ዝም አልኩ። ትምህርቴን አቋርጬ ወደ አዲስ አበባ መጣሁ። ታላቅ እህቴ ነበረች። ምን እንዳደረገኝ ስነግራት አላመነችኝም። ውሸት ብላ አባረረችኝ። እናም ወደ እናቴ ጋር ተመልሼ ትምህርቴን ቀጠልኩ። አሁንም ወንድሜ በጓደኛው አስደፈረኝ። ከዛም አንድ የማውቀው ፖሊስ ነበር፣ ነገርኩት። ጭራሽ እሱም ቀለደብኝ። አማራጭ ሳጣ ጠፍቼ አሁንም ወደ አዲስ አበባ መጣሁ። እናም የቤት ሰራተኝነት ተቀጥሬ እየሰራሁ ለካም እርጉዝ ነበርኩ። እናም ጽንሱ እንዲቋረጥ ብዙ ነገር ተጠቀምኩ፣ ግን አልሆነም። አንድ ዶክተር ችግሬን ስነግረው እኔ ረዳሻለሁ፣ እባክሽ ህይወትሽን ልታጪ ትችያለሽ አለኝ። እናም አማራጭ የለኝም፣ ተወለደ። ወደ እናቴም ተመለስኩ። ያ ጨካኝ ወንድሜም ከቤት አስወጣኝ። አንድ ዘመድ ነበረች፣ እሷም ማስጠጋችኝ። እናም ወለድኩ። ልጄ 3 ወር እያለች ዘመድ ጋር ጥያት ወደ አረብ ሀገር ተሰደድኩ። አሁን ልጄ አድጋለች፣ ፈጣሪ ይመስገን። እኔም አለው በሰው ሀገር 8 ዓመቴ። አሌክስ ልጄ የወንድሜ ወይስ የጓደኛው? አሁን ምን ትለኛለህ? ወንድሜ የሆነ ነገር በላይ እባክህ፣ ምን ላድርግ ይላል። ሴቶች አንድ ነገር ላስቸግራችሁ። ይህንን ቪዲዮ ወንድ ለተባለ በሙሉ ሼር አድርጉ እስቲ። እኔ ሼር አድርጉልኝ ብያችሁ አላውቅም። አሁን ግን ወንድ ለተባለ ሁሉ ወንድማችሁ ይሁን አባታችሁ፣ ፍቅረኛችሁ፣ ባላችሁ፣ ነጋዴ ይሁን ፖሊስ ይሁን ዳኛ ይሁን ማንም ይሁን ብቻ ሱሪ ታጥቅ ያለው ወንድ ነኝ ላለ በሙሉ ሼር አድርጉ። ወንዶች መነጋገር አለብን። ይኸውላችሁ ወንዶች ከሴት ልጅ ማህፀን አልወጣንም እንበል። ተወልደን አይደለም በቃ በቅለን ነው እንበል። በቃ አለን። ሴት ልጅ እኮ ይኖርሃል አይደል? ሴት ልጅ ይኖረኛል። ዓለም ሴት ልጅህን እንደዚህ ነው ትሪት እንዲያደርግ የምትፈልገው? የምር ግን አያሳስባችሁ ወንዶች? የሴት ልጅ ጥቃት ሌላ ታሪክ ላይ ደርሷል። የወንዶች ግፍና በደል ሞልቶ መፍሰስ ብቻ ሳይሆን የፈጣሪን ደጅ ሁላ አጥለቅልቆታል። አንዲት ሴት ከፈጣሪ በታች ሊጠብቃት ሊቆረቆርላት ልትመካበት የሚገባው ወንድሟና አባቷ ላይ ነው። አንዲት ሴት በአባቷና በወንድሟ ካልተመካችና ካልተማመነች በማለት ትተማመነ? ከፈጣሪ በታች ማን ሊጠብቃት ነው? እስከማውቀው ወንድ ልጅ መከታ ነው። እህቱን አያስደፍርም፣ አያስነካ። ወንድነት ተዝረክርኳል፣ ወንድነት ተልከስክሷል። ወንድ ነኝ ብለ አሁን በኩራት ለመናገር ማፈሪያ ሆነናል ወንዶች። ይህ ሁሉ ለወሲብ ነው ብለን እናስብ እስቲ። ወሲብ እኮ ለሰው ልጅ ብቻ የተሰጠ ነገር አለ፣ እንስሳም ያደርገዋል። የት መቼ እንዴት ማድረግ እንዳለብህ ካልመረጥክና ካላወቅ ያው እንስሳ ሆነሃል ማለት ነው። ለ5 ደቂቃ ስሜትና ፍላጎት ብለህ የሰውን ህይወት እስከ መጨረሻው ማጨለም የሚሰጠው ፋይዳና ትርጉም ምን እንደሆነ አልገባኝም። ወንድ ልጅ ከምድረ ገጽ ይጥፋ ቢባል ለምን ብዬ ለመቃወምና ለመሞገት ሞራሉም አቅሙም የለኝም። አንቺ ግን እህቴ ፍትህ ታገኛለሽ። ከዚህ ከምድር ከሰው ሳይሆን የሰው የምድር ታዩ እሱ ከንቱ ነው። እውነተኛ ፍትህ የሚሰጠው አንድ አምላክ ብቻ ነው። እሱ ማስረጃና መረጃ አይፈልግም። ሁሉንም እውነት ጠንቅቆ ያውቀዋል። በዘመድ አይሰራም። እውነት ብቻ ነው እሱ ጋር የሚሰራው። እውነትሽን ደግሞ ማብራራት አይጠበቅብሽም። ልብና ኩላሊትን በደንብ አድርጎ አበጥሮ መመርመር ይችላል። እሱን ጠበቅ አድርገሽ ያዢ። ጸሎት አድርጊ። ወደ መንፈሳዊ ህይወትሽ ተመለሺ። ተበዳይ እንጂ በዳይ አይደለሽም። ተገፋሽ እንጂ ማንንም አልገፋሽም። የሰው ልጅ በተገፋ ቁጥር ተስፈንጥሮ የሚወድቀው የፈጣሪው እጅ ላይ ነው እና እድለኛ ነሽ። የተገፋ በሙሉ
ብፁዕ ነው በፈጣሪው ዘንድ የተለየ ክብርና ሞገስ ይጠብቀዋል አንቺ የዛ ተሸላሚ ነሽ አልቅሰሽ አትቀሪም አዎ የምታነቡ የምታለቅሱ ሴቶች በሙሉ አልቅሳችሁ አትቀሩ እውነተኛ ፍትህንም ፍርድንም የሚሰጥ የሁሉ አለቃ አለ በዛ ተጽናኑ እናም አይዞሽ ሁሉም ደሞዛቸውን ያገኛሉ ያላገጠብሽ ፖሊስ ያባረረችሽ እህትሽ የደፈረሽ ወንድምሽ ጓደኛው ሁሉም ደሞዛቸውን ይቀበላሉ ሰው ከሰራ ደሞዝ መቀበል አለበት አይደል የልፋቱን ማግኘት ይኖርበታል አይደል እናም ወንዶች አስቡበት አንቺ ግን እህቴ መኝ ፍትህ ታገኛለሽ ታገኛለሽ ሰኔ 30 አንዱ ይወድቃል ሌላው ሲነሳ የገዛ ባለቤቴ የራቁት ፎቶ ይዞ እያስፈራራኝ የምኖረው በስደት ሀገር ነው አግብቼ ነው ወደ ስደት የተሰደድኩት ከባለቤቴ ጋር በኦንላይን ሆነን በቪዲዮ ኮል እናወራ ነበር ባሌ ስለሆነ ብዙ ነገሮችን በግልጽ አወራው ነበር እሱ ግን እያንዳንዱ ነገር በስልኩ ላይ ሪካርድ እያደረገ ያስቀምጥ ነበር እናም ከብዙ ጊዜ በኋላ ከሌላ ሴት ጋር ግንኙነት እንዳለው ደረስኩበት ከዛም ከዚህ ትዳር ውስጥ ለመውጣትና ፍቺ እንደምፈልግ ነገርኩ ነገር ግን ከዚህ በፊት በቪዲዮ ኮል ስናወራ የነበሩት ነገሮች ቀርቶ ያስቀመጣቸው መልሶ ለኔ ልኮልኝ ምንም ነገር ብታስቢ እነዚህን ቪዲዮና ፎቶዎች ለቤተሰብሽና ለጓደኞችሽ ነው ምልከው ከዛም በየሚዲያው እበትነዋለሁ እያለ እያስፈራራኝ ነው በጣም ተስፋ ቆርጫለሁ በዚህ ሰዓት መሞት ብቻ ነው የሚታየኝ እኔ ብኖርም ለማንም አልጠቅም ይሄንንስ ለጓደኛ ለቤተሰብ ምን ተብሎ ይነገራል ማደርገው ቢጠፋኝ ነው ላንተ መጥቼ ጻፍኩልህ እባክህ የሆነ ነገር በለኝ ይላል አንዳንዴ ግን እኛንን የሳት ነው ወይስ ጊዜውን የሳተው ግራ ያጋባል እንግዲህ ትዳር ነው ስለ ፍቅረኝነት አይደለም ያገባችሁት ሰው ላይ ካልተማመናችሁ ማን ላይ ትተማመናላችሁ ትዳር ማለት ሁለቱም አንድ ሆኖ የሚባልበት ብቸኛው ሜዳ እዚህ ሜዳ ላይ ከፈጣሪ በታች ልታምኑት ከማትችሉት ሰው ጋር ከሆነ የምትኖሩት አስቸጋሪ ነው እህቴ እሱን ታዩ ለአንቺ ግን የምነግርሽ ለማን ብለሽ ነው ራስሽን የምታጠፊው ቢለቀውስ ሰው ምን ይለኛል ብለሽ ይሄ ሰው በየትኛው ጽድቃችን ነው እያንዳንዳችን የምንሰራው ነገር ግንባራችን ላይ ቢጻፍ ከቤት መውጣት አይደለም ራሳችንን ጭምር ነው የምንጸየፈው የሰው ልጅ አምሮበት ልብስ ለብሶ ቆሞ ሲሄድ ንጹህ ይመስልሻል አይደል ፈጣሪ ስንት ገመናችንን ሸፍኖ ነው በክብር ያቆመ ማን ባንቺ ላይ ለመፍረድና አንቺ ለመተቸት ሞራል አለው በየትኛው ንጹህነት ማን ነው አንቺ ላይ የሚሳለቀውና የሚስቀው ስላልተገለጠ በፈጣሪ ስለተከደነ እንጂ እያንዳንዳችን ካንቺ የበለጠ ስንት አንገት የሚያስደፋ ገመና አለ ስለዚህ እንዳትሳቀቂ እንዳትፈሪ ቢለቀው ስጋሽን እንጂ ነፍስሽን አይጎዳው ስጋ ደግሞ አፈር ነው ፈራሽ ነው ፈራሽና ከንቱ ለሆነ ስጋ ብለሽ ዘላለማዊ የሆነችው ነፍስሽን እሳት ውስጥ አትጨምሪ ራስሽን ብታጠፊ ፈጣሪ አንቺም ላይ ጨምሮ ነው የሚፈርደው ራስን ማጥፋት ከባድ ወንጀል ነው እሱ ከሰራው ወንጀል በላይ ነው ያንቺ ወንጀል የሚሆነው ስለዚህ በየትኛው መንገድ ተስፋ እንዳትቆርጪና ራስሽን እንዳታጠፊ ማን እንዳይፈርድብሽ የልብሽን የሚያውቀው ፈጣሪ እሱን ታመኚ የሰው ልጅ የሆነ ሰሞን ያወራል ከዛ ይረሳዋል ሁሉም የራሱ ሩጫ አለበት የሰው ልጅ እንደፈራሽ ሲያውቅ ነው የሚጫወትሽ እንደውም እንዲለቀው ጋብሽ ምንም አይመጣም ስጋ እንደሆነ አፈር ፈራሽ ነው ሰኔ 30
አንዱ ይወድቃል ሌላው ሲነሳ